አባቶች፣ ወንድሞች፣ እህቶች፣ የተከበራችሁ የእግዚአብሔር ቤተሰቦች፣ ምእመናን፣ ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ በይቅርታው ጠብቆ ከዚህ ሰዓትና ከዚህ ዕለት ስላደረሰን ክብር ምስጋና ለእሱ ይሁን። እንደምን አደራችሁ? እንደምን አደራችሁ? አረፍ በሉ። ትንሽ ብዙ አልቆይም። ታች ወርድን እዚያች ታች ሰው እንዲታየ። እንደምን አደራችሁ? እንኳን አደረሳችሁ። ትምህርቱን በሰፊው ቅድም ተምረናል። እንደዚሁ ደግሞ ስራውንም እናንተ እየሰራችሁ ነው። የታዘዛችሁትን አድርጋችሁታል። እግዚአብሔር በረከቱን ያድላችሁ። አሜን በሉስ። ሌላው ማሳሰቢያ ቤተ ክርስቲያን በተለይ እንደዚህ ባለቀን ቤተ ክርስቲያን ልትሳለሙ መጥታችሁ መምህራን እያስተማሩ ቅዳሴ እየተቀደሰ መውጣት መግባት ይሄ ተገቢ አይደለም። ምክንያቱም እዚህ መጥተን የመጣንለት ዓላማ አለ። እግዚአብሔር ጠርቶን በቤቱ ከሰበሰበን ዘንድ ቃሉን ሰምተን ቃሉን ደግሞ በልቡናችን አሳድረን ለስራ እንድናውለው እግዚአብሔርን በጸሎት እየጠየቅን መሄድ ነው ያለብን እንጂ ትምህርት እየተሰጠ አቋርጦ መሄዱ ይሄ ተገቢ አይደለም። እንደው በረከትም ሊጎድለው ይችላል እና እንደው ሁላችሁ እንድትጠቀሙበት ሀሳብ እየሰጠኋችሁ ነው። ቁጭ ብላችሁ ያዳመጣችሁ ቃሉን የሰማችሁ የታዘዛችሁ ደግሞ እግዚአብሔር በረከቱን ያብዛላችሁ። ይሰማችኋል፣ ያዳምጣችኋል እና ስለዚህ ዛሬ እግዚአብሔር ምን አለኝ፣ ምን አስተማረኝ ብለን እኛም መጠየቅ ያስፈልጋል። እያንዳንዳችን ህይወታችን ራሳችን ምንድን ነው የተማርነው ዛሬ? ቅድም መምህራችን ሲያስተምሩ የህይወት ከተማ ያሉ እመቤታችን በሰፊው አንስተዋል። የማትደርቅ ለምለም የሆነች ያሉ ፍሬዋ የማያቋርጥ ለዘላለም የሆነ ፍሬው ያላት የዘላለም ከተማ። በዚህ ውስጥ ብዙ ነገሮች ተጠቅሰዋል እና ስለዚህ ከዚህ መካከል አንደኛው ዕፀ ሕይወት የተባለው ስጋውን ደሙን እንደሆነ ይህንን ስጋውን ደሙን ተቀብለን የዘላለም ሕይወትን ለመውረስ ከወዲሁ መዘጋጀት እንዳለብን በንስሐ ሕይወታችን አድሰን ተስተካክለን ተጣላን ተቀየም ካለን ታርቀን እግዚአብሔር በሚወደው መንገድ እንድንሄድ ነው ዋናው ትምህርቱ፣ መልእክቱ ይሄ ነው። ከዚያ በተረፈ በእውነት ቅድም ፕሮግራም መሪው መጋቢ ሐዲስ ሲነግሩን እንደነበረው ዛሬ ሀገራችን ችግር የሚያስተኛ አይደለም። ዝም እንደው በለዘብተኝነትም የምናየው አይደለም። ለጸሎት የምንተጋበት በተለይ በአሁኑ ሰዓት ይሄ አብይ ጾም አብዛኞቹ ከቤታቸው ወጥተው ወደ ታላላቅ ገዳማት ወደ ታላላቅ ቦታዎች በዚያ ከአባቶች ጋር ቀንም ሌትም በጸሎት የሚተጉበት፣ ሌላው ደግሞ እንደዚህ በአንድ ላይ እየተገኘን በእግዚአብሔር ቤት እየተገኘን የምንጸልይበት ቅዳሴ የምንቀድስበት እግዚአብሔር ይመስገን ቤተክርስቲያናችን 24 ሰዓት ሙሉ ትምህርት እንሰማለን፣ እናዳምጣለን። እግዚአብሔር ይመስገን ይህንን ማዕድ ያላቋረጠብን እግዚአብሔር ግን እየተጠቀምን ነው ወይ ነው? ቅድም ጥያቄ ጠይቀዋል መምህራችን መጋቢ ሐዲስ። እኔም አሁን ያን ጥያቄ ልጠይቅ ነው። 24 ሰዓት ሙሉ ሁልጊዜ የምትጮህ ቤተ ክርስቲያን ከእግዚአብሔር ፊት አልደርስ ያለው ጸሎታችን በእግዚአብሔር ፊት አልሰማ ያለበት ምክንያቱ ምንድን ነው? እየሰማችሁ ነው? ይሰማችኋል? ጸሎቱ ጊዜ ጸልያል አይደል? ሁልጊዜ እንጸልያለን፣ ጾምም እንጾማለን። የዓመቱን ከግማሽ በላይ የሆነውን በጾም እናሳልፈዋለን። እግዚአብሔር ይመስገን ትልቅ ነገር ነው። አባቶቻችን ያቆዩ
እንጾማለን፣ እንጸልያለን። ወደ እግዚአብሔር እንጮኻለን። ግን ለምንድን ነው ታዲያ ልሰማ ያለው ስንል የእግዚአብሔር ጆሮ ከመስማት ደነቆረችን ይላል ነቢዩ ኢሳይያስ። ደነቆረችን፣ እጁስ ከማዳን ዘነጋችንን ወይስ አጠረችንን ይላል። የለም፣ የእግዚአብሔር ማዳኑን ቅርብ ነው፣ ቸርነቱ ብዙ ነው። ነገር ግን እናንተ ኃጢአታችሁ በእኔና በእናንተ መካከል እንደ ግድግዳ ሆኖ ጸሎታችሁን አላሳልፈው ብሏል ይላል ነቢዩ ኢሳይያስ። ምናልባት ይሄ ነው መሰለኝ ኃጢአታችን በዝቶ ነው። ኃጢአታችን በእኛና ተቀባይነት እንዳያገኝ እየሆነ አስቸግሯል ወገኖቼ። እንደምታውቁት አሁን ሀገራችን ያለችበት ችግር እርስ በርሳችን ያለመደማመጣችን ምክንያት የእግዚአብሔርን ቃል ባለማወቃችን ምክንያት ነው። አልተማርንም። እግዚአብሔር በነቢዩ በኩል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ካለማወቃችን የተነሳ ክርስቲያን ይገላል እንዴ? አይገልም። ክርስቲያን ይዘርፋል። ክርስቲያን ይዋሻል። አይዋሽም። ግን ምድሪቱ በውሸት ተሞልታለች፣ በኃጢአት ተሞልታለች፣ በደም ተሞልታለች። ምድሪቱ እስከ ዳር በእናቶች እንባ እየታጠበች ነው። ለምንድን ነው? ገዳዩ ማን ነው? ሟቹ ማን ነው? እርስ በርሳችን ወንድማማቾች ነን የምንገዳደል። የውጭ ጠላት አልመጣ፣ በአካል አልመጣብን፣ በውስጥ ለውስጥ ይምጣ እንጂ በአካል ደፍሮ እስካሁን አልገባ። ነገር ግን እኛን በውስጥ ለውስጥ በውስጥ መንገድ ያቀደውን ያሰበውን እያሳካ ይገኛል። እና ስለዚህ ወገኖች እስከ መቼ ነው የማንነቃው? እስከ መቼ ነው ከእንቅልፋችን የማንነሳው? እና ስለዚህ ወደ ቤተክርስቲያን መምጣታችን አንዳንድ በልማድ ነው። አገልግሎታችን ሁሉ በልማድ ነው። ቅዳሴያችን በልማድ ነው። ደርሰን መመለሳችን በልማድ ነው። ጠንከር ያለ እንደ አባቶቻችን የሆነ ቆራጥ የሆነ በእንባ የታጠበ ጸሎት ሲቀርብ እግዚአብሔር ይሰማል። የተሰበረ ልብ ይፈልጋል እግዚአብሔር። ልባችን ገና ነው፣ አልለሰለሰ፣ አልተሰበረ። ስለዚህ በትህትና ሆነን በይቅርታ ሆነን በሰላም ወደ እግዚአብሔር መቅረብ ያስፈልገናል። ከዳር እስከ ዳር ያለው ችግር ይሄ ነው። እኔ ባለሁበት አካባቢ ሁላችሁ ታውቁታላችሁ። ዛሬ ሚዲያው በእጃችን ነው። ሁሉን ነገር ዓለምን በመዳፋችን ውስጥ አስገብቶ ያለውን ችግሩንም መከራውንም ደስታውንም እሳተ ገሞራውንም ማዕበል ሞገዱንም ያሳየናል። እና እኔ ባለሁበት አካባቢ ቅድም ሲነገር እንደነበረው ቋራ መተማ የሚባለው የችግሩ መፍለቂያ ነው። የችግር መፍለቂያ ነው። ያለፉት ምናልባት 50 ዓመት እንበለው 30 ዓመት እንበለው ለብዙ ጊዜ በኢትዮጵያና በተለይ በኦርቶዶክስ ላይ የተሰራው ደባ የተሰራው ሴራ ቅድም እንዳልኳችሁ የሌላ የውጭ አስተናጋጅ ሁና ነው የቆየችው ሀገሪቱ እና ስለዚህ ኢትዮጵያ እንደ ኢትዮጵያነቷ ከዳር ጎጥ ወደ አንዱ ጎጥ መሻገር
ተቸግረን አሁን አንዱ በሚደረገው ወቅታዊ ችግር አብያተ ክርስቲያናት እየተዘጉ ምዕመናን እየፈለሱ ነው። ማኅበረ ሥላሴ የሚባል ገዳም ምናልባት ብዙዎቻችሁ ልታውቁ ሰሙ ትችላላችሁ። በእሱ አካባቢ ያሉት ምዕመናኑ ታቦተ ሕጉን ወደ ገዳሙ እያስገቡ እነሱ እየተበተኑብን ነው። ቤተክርስቲያኑ እየተዘጋ ነው። አሁን ያ ቤተክርስቲያን ይሰራ አይደለም። አሁን እኛ እናስቸግራችሁ የነገዎቹ ተተኪዎች እንደው እነሱን ለመተካት እነሱን ለማትረፍ ምናልባት የምናተርፍበት መንገድ ካለን እባካችሁ በዚህ አካባቢ ያለችው ቤተክርስቲያን ሳትፈታ አገርም እንደገና መቼስ ዳር ሲፈታ ይባላል አይደለም? ያ ዳሩ ሱዳን ድንበር ነው ያለነው። ዳሩ ሲፈታ ወደ መሀል እየገሰገሰ ነው የሚመጣው ችግሩ እና ስለዚህ ያንን የነገይቱን ቤተክርስቲያን የነገይቱን ኢትዮጵያ ለመጠበቅና ትውልድን ለመተካት መጀመሪያ የወሰድነው ሀሳብ አዳሪ አብነት ትምህርት ቤቶች ነው። እንዳልኳቸው አብያተ ክርስቲያናት እየፈረሱ ነው፣ ምዕመናን እየፈለሱ ነው። እነሱን ደግሞ እግዚአብሔር በፈቀደ ጊዜ ሰላሙ ሲመጣ እንደገና ቤተክርስቲያኒትን ማቋቋም እንችላለን። ከጠፋ ግን ቤተክርስቲያኒትን ማቋቋም አንችልም እና በዚህ ሁኔታ ሀሳቡን ተረድታችሁ የረዳችሁ ሁሉ እግዚአብሔር ይባርካችሁ፣ እድሜ ይስጣችሁ፣ የቤተክርስቲያን አምላክ ይጠብቃችሁ። ነበሩ ቤተክርስቲያን በአንድ አካባቢ መከራ ሲደርስ መከራ ያልደረሰባት አካባቢ ሌላይቱ ሰላም ላይ ያለችው በመከራ ያለችውን ቤተክርስቲያን በመከራ ያለችውን ሀገር ታስባለች። ይሄ ይሁን ጊዜ የቤተክርስቲያን መመሪያዋ ከመጀመሪያው ሲጀመር ሐዋርያት ለተልእኮ ሲወጡ ሲታሰሩ፣ ሲገረፉ፣ ሲደበደቡ በእስር ቤት ሳሉ እነዚያ ወንድሞቻቸው ቤታቸውን ዘግተው ከእንባ ጋራ የተቀላቀለ ጸሎት ወደ እግዚአብሔር ያቀርቡ ነበር። በዚያን ሰዓት እግዚአብሔር መልእክተኛውን ልኮ የታሰረውን ከእስሩ ፈቶ ይጸልዩበት ከነበረው ከወንድሞቹ ጋር ቅዱስ ጴጥሮስን እንዳገናኘው መጽሐፍ ቅዱሳችን ይነግረናል። ስለዚህ የእናንተ ጸሎት ቦታ አይከለክለውም፣ አይርቀውም። ከእግዚአብሔር ፊት ደርሶ ወደ ተቸገሩት ሁሉ ስለሚደርስ እግዚአብሔር የተቸገሩትን ሁሉ እንዲረዳልን በጸሎት አስቡ። በተለይ በዚህ ጾም ወቅት ሁላችሁም በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። አገልግሎታችሁን፣ ጸሎታችሁን ይቀበልላችሁ። እግዚአብሔር ከዚህ ከችግራችን ሁሉ ነፃ ያውጣን። እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። ስጦታችሁን እግዚአብሔር ይቀበል። የበዓሉንም ጾሙንም የበረከት ጾም አድርጎ በሰላም ያስፈጽመን። የእመቤታችን ረድኤቷ በረከቷ ከሁላችን ጋር ይሁንልን። ሁላችንም ለጸሎት ነው። አምላካችን እግዚአብሔር ሆይ በምሕረትህና በቸርነት ከዚህ ስላደረስከን እናመሰግናለን። የእመቤታችን በረከቷን ሁላችን ቤተክርስቲያናችን ከፈተና ጠብቅልን፣ ሕፃናቱን አሳድግልን፣ አረጋውያኑን በመልካም እርግና ጠብቅልን፣ የታመሙትን ፈውስልን፣ የተጨነቁ ያዘኑትን ሁሉ በቸርነት እንድትመለከትልን፣ ይቅርታን እንድታበዛልን አባታችን ወይ ያለምናለን። አባታችን ሆይ በሰማያት መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥትህ ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት ቅዱስ ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ስለ መለኮት ስለሚባል ሥጋ የሥራ ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ የምትሆን የማርያም ክርስቶስ በአንዳፋው ይቅር ይበላችሁ። በሚመጣው የሚጠብቃችሁ ለዘላለሙ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርግን 12 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ አንተ እግዝእትነ ማርያም መሐረነ ክርስቶስ ወልድም እንተ ማርያም መሐረነ ክርስቶስ 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 ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ